ሰላም ነን አልহামዱሊላህ ካላገባውህ والله አይቻልም እኔ በዛ አላምንም እኔ ምናምን አላት እንደዚህ የለም እኔ አይመቸኝም እንደዚህ መጀመሪያ ራሴን ላስተካክል والله العظيم ግን አታምርም ቆንጆ ናት መኪና መግዛት ያልቻልኩ ሰውዬ እንደገና ሚስት ራሴን ሳላደራጅ እንደገና ወደ ትዳር ረተኝማ የማይሆን ነገር ነው እኔ አደራጃለሁ አለኝ ኧረ መኪና አለኝ ቤት አለኝ ነው የምትለው ኧረ ተወኝ አቦ በየሷ ተገዥ ትሆናለህ በኋላ የሷ ተገዥ ነው የምትሆነው ትገዛለች የራሴ አላህ ለኔ አላህ ይስጠኝ የሰው ወርቅ ምንም አይጠኝም ለኔ አላህ ይስጠኝ ኢንሻአላህ ይሰጠናል እዚህ ቦታ እንድደርስ ከጎኔ ሆናችሁ ደግፋችሁ እዚህ ቦታ ላደረሳችሁኝ ጓደኞቼ ከልብ አመሰግናለሁ። አይዞ ምኑን ጠጥቶ ነው መርዝ ነው እንዲጠጣው በልቤት ይደርሳል። ግባ በቃ ኧረ በሩ በዚህ ነው ና በዚህ ነው በሩ እዚህ ጋር ቆርቆር ደህና መሹ ማለት እንዴት አመሸ ና ግባ ውሻ የለም እንዴ ና ይዞ አይናከስም በዛ ላይ ታስሯል ወይኔ ውስጥ አያምንም የኔ ውስጥ ተጠራጣሪ ነው እኔና ባለቤቴ ፊልም እያየን ድንገት ዞር ብላ ይችኝና ዝም ብላ ትኩር ስትል ዴች ልጅ ምን ሆና ነው ብዬ ምን ሆነሽ ነው ስራት ግን ምን አይተ ነው የወደድከኝ የዛሬ 8 ዓመት እኔ ምን ሆና አውቀዋለሁ ዝም ብዬ ሞከርኩ በቃ ዝም ብዬ ኮረሪማ ነገር ነሽ ተመችተሽ ነው አልኳት አንቺስ አልኳት አይኔ እንኳን የዛን ቀን የሆነ ሀቭ ምናምን አርጋ አይደል የመጣው አዎ ምናምን በቃ ጉልበትን ነው ምን አዎ ጉልበትን እንዴት ጉልበት ላይ ታስተውሳለህ የነበረበት ጠባሳ ምናምን ዞር ስለ ያው ፈንጃብ ካኝ ስታይል ነኝ አይቼዋለሁና ምንዴት ምናምን ስላት በቃ አለ አይደለ በቃ ምን አይነት ጸሎተኛ ነው እንዴት ተንበርክኮ ቢኖር እንዴት ተንበርክኮ ቢጸልይ ነው እንደዚህ ጥብስብስ ያለው ምናምን አለች እኔ ግን ያው ተበልታለች ትምህርት ቤት ሰው ሲማር እኔ ተንበርክኬ ነው ሙለው መምህሮቹ ቤትም ያንበረክኩኛል እነሱ ቤትም ያንበረክኩኛል ትምህርት ቤትም ያንበረክኩኛል መደበሪያቸው ነበርኩኝ ሰው በትምህርት ገበታ ላይ ነው እኔ ደግሞ በመንበርከክ ገበታ ላይ ነበርኩና ያው ተበልታለች ቆሜ እንጂ ቁጭ ብዬ አልጸልይም እኔ ነፂ የሆነ ነገር ልነግርሽ ብዬ እኮ አይ ማለቴ ኑሮ ምናምን ተመችቶሻል ሁሌ ግን ቆንጆ እንደሆንሽ ልነግርሽና ማለት ነው ኧረ እኮ በቃ እንደማፈቅርሽ ልነግርሽ እኮ ነው ኧረ በቃ ተይው እና ሳቢ ነገር ተመቻችኛ ሲስቱ የሆነ ቦታ ልሄድ ብዬ ማለት ነው ጸጉሬን ፈርጅልኝ እስቲ በቃ ይፈርዝላሉ መጣው አይደለም አርጊ እንጂ በምን አይታይሽም አይደል ይታየኛል ፈርዛለሁ አልኩ አይደል እንዴት እንደፈረስኩ ማለት ነው ይሄውን አበጥረው ራስ የማይፈታ ከርለ ነው ኧረ ጅልስና በተወጣጣረ አይደለም ልቀቁት አይሉት ወጣግዋል አይሉት ወጣጣ ቸሪውጊ ልቀቁት ምንም አይመጣም ነግሬ ነበር ምንም አይመጣም ልቀቁት ነፍስ ወጣ ልቀቁት እንደዋት ይሞት ባል ምን ብዬ ነበር ያራዳልሽ ምን ብዬ ነበር አባቴ ልቀቁት ምንም አይመጣም አንተ በቃም እንዴ ድሮም እኮ አላቅምሽ ነው ታውጣጣሽ ማለት ነው የመጨረሻ ጎቤው ነግሬ ነበር ምንም አይ በጣም